በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕር ሁሉ በመንግሥቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ምሕረቱ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሠረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባል። ክቡር አባታችን መላከ ገነት አባ ናትናኤል የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ መነኮሳት፣ አባቶች፣ የቅድስት ቤተ ክርስቲያን ጌጥ የሆናችሁ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታቅሶ በቸርነቱ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ልቡናችን እንዲከፍትልን ቅዱስ ፈቃዱ ይሁንልን። አኮ እግዚኦ ዘንትናገር እምኀቤነ በይንተ ዘዚአከ አላ አንተ ተናገር በውስጤትነ ይላል አረጋዊ መንፈሳዊ። ስላንተ እኛ ከራሳችን የምንናገር አይደለም፣ አንተ በውስጣችን አድረህ ስላንተ አንተ በእኛ ተናገር እንጂ ብሎ እንደተናገረ እግዚአብሔር በእኛ እንዲናገር በእኛም እንዲሰማ ቅዱስ ፈቃዱ ይሁንልኝ። እንደ እግዚአብሔር ቅዱስ ፈቃዱ የምንማማርበት የትምህርታችን ኃይለ ቃል ወይረሴነ ድልዋነ በዛቲ እበድ በሚል ርዕስ እንማማራለን። በአማርኛ ሲተረጎም ለዚህች ስንፍና ያብቃን የሚል። እስኪ አንድ ጊዜ በሉ፣ እንደገና በሉ። ለዚህች ስንፍና ያብቃን። እንደገና በሉ፣ ለዚህች ስንፍና ያብቃን በሉ እስኪ። ለምንድን ነው የሚያበቃን? ለዚያኛው ስንፍና አይደለም፣ ለዚህች ስንፍና ያብቃን። በዚህ ርዕስ ነው የምንማማረው። የምናገኘው በቤተ ክርስቲያን ከቤተ ክርስቲያናችን የጉባኤ መጻሕፍት ከሆነው ከአንዱ ከመጽሐፈ መነኮሳት ማር ይስሐቅ 18ኛው አንቀጽ ላይ እናገኘዋለን። ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የብሉይ ኪዳን ጉባኤያት 46 መጻሕፍት ይተረጎማሉ። የሐዲስ ኪዳን መጻሕፍት 35 መጻሕፍት ይተረጎማሉ። ሦስተኛው ጉባኤ ሊቃውንት ነው። በዚህ የሊቃውንቱ ድርሳናት፣ ተግሳጻት፣ እዝናት፣ ምዕዳናት እነዚህ ሁሉ ይተረጎሙበታል። ይሄ ሦስተኛው ጉባኤ ነው። አራተኛው የቤተ ክርስቲያን ጉባኤ መነኮሳት ይባላል። ብሉይ ኪዳን ንባብ ነው። አዲስ ኪዳን ትርጓሜ ፍጻሜ ነው። ሊቃውንት ደግሞ ብሉያቱና ሐዲሳቱ ለሰው እንዲበላ ሆነው የተፈተፈቱበት የተተነተኑበት ለሰው አቅም እንዲገባ ሆነው የቀረቡበት ሰው መስማት እንዲችላቸው ሊቃውንት ያመሰጠሩበት ክፍል ነው። ጉባኤ መነኮሳት ደግሞ በብሉይ ኪዳን የተተነበየው ትንቢት በሐዲስ ኪዳን ተፈጽሟል። በሐዲስ ኪዳን የተፈጸመው ትንቢት በሊቃውንት ተተርጉሟል። በሊቃውንት የተተረጎመው ቃለ እግዚአብሔር በመነኮሳት ተኑሯል ማለት። ስለዚህ የክርስትና መጨረሻው መማር ሳይሆን መኖር ነው። እስኪ መኖር በሉ። ነቢያት ትንቢት ተናገሩ። በአዲስ ኪዳን መድኃኒታችን መጥቶ ትንቢቱን ፈጸመው። ሊቃውንት አባቶቻችን ተረጎሙት።
መነኮሳት ደግሞ ኑረው የኑሮውን ምስጢር አሳዩን፣ ቀመሱት ማለት መጨረሻውን ማየት ማለት እሱ ነው። በሱታፌ አምላክ እግዚአብሔር ጋር ተዋህደን የምንኖርበትን ምስጢር እነዚህ የመነኮሳት መጻሕፍት ያሳዩናል ማለት ነው። ወይም ደግሞ መላካዊ ሰው ከእግዚአብሔርነት ሱታፌ አግኝቶ ተፈጥሮ የነበረውን ለእንስሳነት፣ ለአውሬነት፣ ለሰይጣንነት አስገዝቶ ራሱን ወደ እንስሳነት፣ ከመላክነት ወደ ሰውነት፣ ከሰውነት ወደ እንስሳነት፣ ከእንስሳነት ወደ አውሬነት፣ ከአውሬነት ወደ ሰይጣንነት የሰው ልጅ ወርዶ ነበር። አሁን ደግሞ በአንጻሩ ያው ቅዱስ እግዚአብሔር ሥጋው ቃል ክርስቶስ መጥቶ እኛን ከእንስሳነት ወደ ሰውነት፣ ከሰውነት ከአውሬነት፣ ከሰይጣንነት ከአውሬነት፣ ከእንስሳነት አውጥቶ ወደ ሰውነት ከዚያም በላይ ወደ መላእክነት መለሰን። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ ምክንያት ሰይጣን፣ አጋንንት የነበሩት የሰው ልጆች መላእክትን ለመሆን በቁ ማለት ነው። መላእክትን ለመሆን በቁ። ስለዚህ ሰው መልአክ ሆነ ማለት ነው። ስለዚህ ምን አለ? ብእሲ መነኮስ ዘይፈግር ሌሊተ በልቦ ወበአይምሮ ይትሐሰብ ከመ ነባሴ ሥጋ ውእቱ። አንተ ሰው ሌሊት በትጋሃ ሌሊት በጸሎት ቀን በአንቦ መጻሕፍት በትርምት በመራብ በመጠማት ቅዱሳት መጻሕፍትን በማንበብና በተዘክሮ እግዚአብሔር ጸንቶ የምታየው ንጹሕ ሰው ካየ አንተ ሰው ያ ሰው ሥጋ ለባሽ አይምሰል፣ ያ ሰው በርግጥ መልአክ ነው ይላል። በእውነቱ ማሪሳይ ያ ሰው በርግጥ መልአክ ነው። ሰውነቱን የገታ ጥሪትን የናቀ ዓለምን ከነምቾቷ አሽቀንጥሮ የመነነ በንጽሐ መላእክት የጸና ትጋሃ ሌሊትን ገንዘብ ያደረገ በአንቦ መጻሕፍት ያሸበረቀ ልቡናው ውይዘ ምስጢራት የሚፈሱበት ሰው ካየ ያ ሰው ሥጋ ለባሽ አይምሰል፣ ያ ሰው እውነትን መልአክ ነው ብሎ ይነገራል። ይህን የመልአክ ሕይወት የምናገኘው በመነኮሳት መጽሐፍ ነው። ከዚህ ጉባኤ አንዱ ስለሆነ ማር ይስሐቅ ቅዱስ ሶርያዊ አባት ነው። እሱ የጻፈውን አንስተን እንማማራለን። የቅዱስ ኤፍሬም ደቀ መዝሙር ነው። እርሳችሁ ምንድን ነው? ምን አላችሁ? ለዚህ ስንፍና ያብቃል። ከላይ ካንቀጹ ሲጀምር እንዲህ ብሎ ይጀምራል። ይቺ ስንፍና ምንድናት? ይችን አይተን ነው የምንጨርስ ባጭሩ። ይቺ ስንፍና ምንድናት ነው? ሰው ለጥበብ ያብቃን ይላል እንጂ ለስንፍና ያብቃን ይላል? መጽሐፉ ግን ምን አለ? ለስንፍና ያብቃን። ለዚህ ስንፍና የሚጠቅም ስንፍና አለ ማለት። አንድ ጊዜ ሁላችሁ የሚጠቅም ስንፍና በሉ፣ የማይጠቅም ትጋት በሉ። የማይጠቅም ትጋት አለ የለም? ምሳሌ ሰይጣን ያንቀላፋል፣ ይራባል፣ ይጠማል፣ ይደክማል፣ ይቸገራል፣ ይመሽበታል። ታዲያ ሰይጣን ይጸድቃል? ግን ትጉ ነው አይደለም? የማይጠቅም ትጋት አለ። ሸረሪትም ትጉ ናት፣ ምንም አታንቀላፋም። ለፍታ የምትሰራው ግን በሳር ሊበጣጠስ ድር ነው የምታዘው። ዝንብም ትጉ ናት፣ የምትተጋብበትን ቦታ እናንተ ታውቁታላችሁ። ምንም ትጉ ናት። የንም ትጋት ማር ይሰራል፣ የዝንብ ትጋት ማርን ያበላሻል። የሰይጣን ትጋት ዓለምን ያጠፋል፣ የመላእክት ትጋት ዓለምን ያድናል። የማይጠቅም ትጋት አለ፣ የሚጠቅም ትጋት አለ። የማይጠቅም ጥበብ አለ፣ የሚጠቅም ስንፍና አለ። የማይጠቅም ዲያብሎስ ጥበበኛ ነው። ጥበበኛ እንዴት አድርጎ ተንኮሉ እንዳይታወቅበት እባብን ለብሶ እንዴት አድርጎ እንዳሳሳተው እኛን ራሱ ጨልጦ ገርኝቶ እንዴት አድርጎ እንደሚያታልለን ሰይጣን ጥበበኛ መሆኑን የየራሳችን ሕይወት ምስክር። ኃጢአት እንኳን የለቀቀን ይመስለንና ከወር በኋላ ከሁለት ወር በኋላ ከሶስት ወር በኋላ ከስድስት ወር በኋላ ከአንድ ዓመት በኋላ እያደባ መልሶ ባላወቅነው መንገድ ገመዱን እየሸረበ ሁላችንም ጨልጦ ገርኝቶ በኃጢአት ወጥመድ ውስጥ ይጥለናል።
ተነሳን ሲመስለን ይጥለናል። አማርክን ስንል ያበላሸናል። አወቅን ስንል ያደነቁረናል። ንጹሕ ነን ስንል ያረክሰናል። ከፋን ስንል ዝቅ ያደርገናል። ተንኮለኛ ነው። የማይጠቅም ጥበብ። ይሁዳም ጥበብ ነበረው። ይሁዳን ጥበብ በዚህም እንዲህ አድርጌ መጀመሪያ የምስመው ነው እሱን ያዝ ብሎ ደግሞ በዚያውም ላይ ደግሞ ኋላ ይሁዳም እኮ በነገራችሁ ላይ ጌታን የሸጠው እኮ ጌታን አልጠላውም። ታውቃላችሁ ይሁዳ ጌታን እንደማይጠላው ይጠላዋል። እንዴት ብሎ ነው የሸጠው? እሱም እንደለመደ ይሰወራል፣ እኔም ሳንቲሜን በልቼ ወደ ጌታ እመለሳለሁ ብሎ ነበር የሸጠው። ሳይሆን ቀረ እንጂ ማለት። ምክንያቱም ጌታ ወነሱ እብነ ከመ ይውግሩኮ ይላል ዮሐንስ ምዕራፍ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊወግሩት ድንጋይ አነሱ ይላል። ሊወግሩት ግን ሲሉ ጊዜው ስላልደረሰ ተመልከቱ። ወተሃብኦሙ ወሃለፈ ማእከሊሆሙ ወተሃብኦሙ ይላል። እሱ በመካከላቸው ተሰውሯቸው አለፈ፣ ጊዜያቸው ስላልደረሰ። ይሁዳ ይህንን ያውቅ ስለነበር ጌታም ጥበበኛ ነው፣ እንደለመደ በጥበቡ ተሰውሮ ያመልጣል። እኔም ሳንቲሜን በልቼ መልሼ መምሬ ጋር እጠጋለሁ ብሎ ሳይሳካ ቀረ። ንስሐ ገባበታለሁ እያሉ ኃጢአት የሚሰሩ ሰዎች ጥበባቸው የይሁዳ ጥበብ። መጨረሻ ላይ እሱም ሳይበቃው ደግሞ ታንቄ ልሙትና ጌታ ነፍሳት ሲያወጣ ያወጣኛል አለ። ዛፊቱ አላቅም ብላ ቀስ አድርጋ ይልቁን ፈጠፈጠችው። ሳይሞት ቀረ። ጌታ ነፍሳትን ከሲኦል ካወጣ በኋላ መልሶ ገባበት። የማይጠቅም ፍልስፍና፣ የማይጠቅም ጥበብ አለ፣ የሚጠቅም ስንፍና አለ። ለሚጠቅመው ስንፍና እግዚአብሔር ያብቃን። ያ የሚጠቅመው ስንፍና ምንድን ነው ስንል እንዲህ ይላል። እስመ ፍቅረ እግዚአብሔር ሎቱ ስብሐት መሁቅ ይነድድ ውስተ ጠባኢ ብሎ ይጀምራል። ክብር ምስጋና ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የእግዚአብሔር ፍቅር በሰው ልቡና የምትነድ እሳት ናት ብሎ ይናገራል። ክብር ምስጋና ይግባውና የእግዚአብሔር ፍቅር በሰው ልብ ውስጥ የምትነድ የምትቀጣጠል እሳት ናት። ያቺ እሳት ይላል እምከመ አይመ መጥቶ ለብእሲ ተመልከቱ ጽኗ ሕማመ ሰውን ያቺ እሳት ሰውን በጽኑ ማቃጠል ያቃጠለችው እንደሆነ በጽኑ ማናደድ ያናደደችው እንደሆነ ተመልከቱ። ነፍሱ ዝንጉ ወተዓነብስ ነፍሱ እማይምሮ ተዚአሃ የእግዚአብሔርን ፍቅር ከማወቁ የተነሳ ነፍሱ ዝንጉ ትሆናለች ይላል። በደንብ አስታውሱ። በልብ መታሰቡ ድንገምላችሁ በቃል መነገሩ ከፍ ከፍ ይበልና የእግዚአብሔር ፍቅር በሰው ልብ የምትቀጣጠል እሳት ናት። የእግዚአብሔር ፍቅር በሰው ልብ የነደደች የተቀጣጠለች እንደሆነ የሞቀች እንደሆነ ሰውየውን ጽኑ ባለደዌ ታደርገዋለች፣ ጽኑ ሕሙም ታደርገዋለች። ያ ሰው በፍቅረ እግዚአብሔር የታመመ እንደሆነ የዚያን ጊዜ ወተዓነብስ ነፍሱ እማይምሮ ተዚአሃ የእግዚአብሔርን ፍቅር ከማወቋ የተነሳ የሰውየው ነፍስ ዝንጉ ትሆናለች፣ ትረሳለች። ምንድን ነው የምትረሳው? ይህ ሰው የእግዚአብሔርን ፍቅር ከማወቋ የተነሳ ወይ ከውኩን ገጹ ቀይሃ ፊቱ እንደ እሳት ያበራል፣ ያቃጥላል። ከእሳት እንደገባ ብረት ያቃጥላል፣ ያናድዳል፣ ያበራል፣ ያቅደለድላል። ወኢከውን ሥጋሁ ምጉያ ሥጋው ደግሞ ምን ይሆናል? የሚያቃጥል እሳትን ይሆናል። አካሉ ይናደዳል፣ ይቃጠላል። እንግዲህ ይህ ምንድን እንደሆነ እናውቅ። አስቀድሞ የእግዚአብሔር ፍቅር ምንድናት ብሎ ነው የተረጎመው። ይኸው ስትረሱ ምን አላችሁኝ? በሰው ልብ ውስጥ የምትነድ ምንድናት? እሳት። ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስ 12 ቁጥር 49 ላይ እንዲህ ብሎ ተናግሯል። እሳተ አምጻይኩ ለብሔር ምንተ እፈቅድ ዘእንበለ አንድዶታ ለዚች ዓለም ምን ይዘህላት መጥተሃል ትሉኝ እንደሆነ ለዚች ዓለም እሳት ይዤላት መጥቻለሁ አለ ጌታ። ባለቤቱ ነው እንዲህ አለ። ምን ይዤላት መጥቻለሁ አለ? እሳት።
ያንን እሳት ምን ልታደርገው ትፈልጋለህ ትሉኝ እንደሆነ ምንተ እፈቅድ ዘይን ወደ አንድዶታ ማቃጠል ነው እንጂ ምን እፈልጋለሁ? ክርስቶስ ወደዚህ ዓለም ይዞት የመጣው አንድ ነገር አለ። ምንድነው? አሁን ተግሪያችኋለሁ። ምን አላችሁ? እሳት። የአንድን እሳት ምን ማድረግ ይፈልጋል? ማንደድ ነው። ማንደድ ነው ይፈልጋል። ለዚህ ዓለም ይዤለት የመጣው እሳት ነው። ያንን እሳት ምን ልታደርገው ትወዳለህ የሚል ካለ ማቃጠል ነው እንጂ ምን እፈልጋለሁ አለ። ያ እሳት ምንድን ነው ብለናልስ? ማር ይስሐቅ ምን አለ? ያማ እሳት እሱን መውደድ ነው። እስኪ እሱን መውደድ ነው በሉ። እሱን መውደድ ነው። እሱን መውደድ እሳት ነው። ስለዚህ ለዚህ ዓለም እሳት አጥቼለታለሁ ማለት ለዚህ ዓለም ፍቅሬን ይዤለት መጥቻለሁ ማለቱ ነው። ፍቅሬን ይዤለት መጥቻለሁ። ሰው በእግዚአብሔር ፍቅር ሲያዝ፣ በእግዚአብሔር ፍቅር ሲያዝ ልቡ ብዙ ይሆናል። ብዙ ይሆናል። የታመመ ሰው የጣመ የላመ ቢያቀርቡለት እንዳይስማማው ምንም ነገር የማይስማማው ይሆናል። ሹመት ቢያቀርቡለት አልፈልግም፣ መግ ቢያጣፍጡለት አልፈልግም፣ ልብስ ቢደራረቡለት አልፈልግም፣ ውዳሴ ከንቱ ቢያቀርቡለት ምስጋና ለባህሪው ለባህሪ አምላክ ለሱ ስቡሕ ቅዱስ ስለሚባለው እግዚአብሔር ነው። ለእኛማ ይገባል ጽሬት ነው። ምንጻት በስሙ ነጽተን መኖር ነው እንጂ ምስጋና ይገባል። ሀብት ያቀረቡለት እንደሆነ ብዕልማ የሚገባው ባዕል ዘይለቅህ ወደሚባለው ለማያበድሩት ባለጸጋ ለእግዚአብሔር ነው እንጂ ለእኛማ የሚስማማ ይደጥፍ ይላል። ከፍ ከፍ ያደረጉት እንደሆነ ለእኛማ ክብር አይገባልም። ክብር የሚገባው ክብርን ለማይፈልገው ክብረው ሁሉ ዓለም ለሆነው ለክርስቶስ ነው እንጂ ለእኛማ የሚገባ ውርደት ነው ይላል። ለእኛማ የሚገባ መራቆት ነው። ሊቅ ነህ ጥበበኛ ነህ ጠቢብ ነህ ሲሉት ደግሞ ጠቢብማ ዘአጽብዓ ለምድር በምድር በማይ ምድርን በውሃ ላይ ያጸናው እንዘማይ ውእቱ ታረግቦ በጥበብከ የተበጠበጠ ውሃ የነበረውን የሰው ልጅ በእናቱ ማኅፀን አርግቶ አካል ዘያክል ሰጥቶ ዘይስዕሎሙ ለሕፃናት በውስተ ማኅፀን ይላል ቅዱስ ያሬድ። ሕፃናትን በማኅፀን የሚስላቸው ለእሱ ጠቢብ መባል ይገባል እንጂ ለእኛማ የሚገባል ደናቁርት አላዋቂዎች መባል ነው ይላል። ሁሉም የዓለም ክብር የማይስማማው ይሆናል። ለምን በእግዚአብሔር ፍቅር ታሟልና። እስኪ በሉ በማን ፍቅር ታሟልና? በእግዚአብሔር ፍቅር የማይታመን ምንም አይስማማው። ዓለሙን በሙሉ ከመዕዳው እንደ ጥራጊ እንደ ምናምንቴ ውሾች እንደ ከመጸንጉነ መርህብ ዘይከይድዎ አክልት ውሾች እንደሚጠቀጥቁት ትቢያ እየቆጠረ መመኘን ይጀምራል። የሰው ልጅ ለዓለም ዝንጉ ይሆናል። ዓለምን ከነግብሩ አይነ ምጉት በሀበ ዓለም ወዓለምኒ ምጉት በሀቤ በዓለሙ ዘንድ እኔ የሞትኩ ነኝ፣ ዓለሙም ለእኔ የሞተ ነው እንዳለ ቅዱስ ጳውሎስ። ይሄ ዝንጋኤ ይባላል። መንፈሳዊ ዝንጋኤ ከእግዚአብሔር እንጂ ዓለምን ረስቻታለሁ ከእሷ የምጠብቀው አንዳች የለኝ። ቅዱስ ጳውሎስ እኮ ዓለሙ በእኔ ዘንድ የሞተ ነው። እንደው አንድ ጥያቄ ልጠይቃችሁ። የሞተ ዘመድ ቢኖራችሁ ቀና ብሎ ብር ያበድረኛል ትላላችሁ? ብንታመም ይጠይቀናል ትላላችሁ? ብንቸገር ይሰጠናል ትላላችሁ? ቢርበን ያበላናል ትላላችሁ? ተመልከቱ፣ ዓለምን እንደዚህ አድርጊያታለሁ። የሞተች ናት። እንዲያው ከዓለም እኔ ይጣፍጠኛል የምለው ነገር የለኝም። ሽቷን እንዳልፈልገው በመዓዛ ክርስቶስ የጣፈጥኩ ነኝ። ሹመቷን እንዳልፈልገው በመንግሥተ ሰማያት የነገሥኩ ነኝ። ምስጋናዋን እንዳልፈልገው ኑ ቡሩካን ላቡየ ብሎ ፈጣሪ እንዲያመሰግነኝ እንጂ ፍጡራን እንዲያመሰግነኝ አልፈልግም። ጥበቧን እንዳልፈልገው ጥበቡ ለአብ የሚባል ስቂው ቃል ክርስቶስን እሰብካለሁ። ልብሷን እንዳልፈልገው ክርስቶስን የለበስኩ ነኝ። የሚጣፍጠው መብሏ እንዳታታድለኝ ህብስተ ሕይወት ክርስቶስን የተመገብኩ ነኝ። መጠጧ እንዳታድለኝ ሰደሰት የመድኃኒት ክርስቶስን የጠጣሁ ነኝ። በዘመድ ብዛት በሰራዊት ብዛት እንዳታታድለኝ የመላእክት ማኅበርተኛ ነኝ። አሁን በእኔ ዘንድ የሞተ ነው፣ ዓለም የሞተ ነው። እኔ ለዓለም የሞትኩ ነኝ። እኔ ለዓለም የሞትኩ ነኝ ምን ማለት ነው? ጳውሎስ ይህን ይሠራልኛል ብላ ዓለም በእኔ ዘንድ የኃጢአት ተስፋ የላትም።
ወይ ዝሙቱን ይሰራልኛል፣ ወይ ስርቆቱን ይሰርቅልኛል፣ ወይ ይክድልኛል እንዳትለይ ዓለም በእኔ የኃጢአት ተስፋ እስከምትቆርጥ ድረስ ፈጽሞ የእግዚአብሔር ሆኛለሁ ማለት ነው። ፈጽሞ አለ እንዲህ የፈለገውን ብታደርግ አቡነ ዘይት ያንቀለቅል ማለት ነው። እንዲህ አለ ሰሎሞን ማይ ብዙ ይቅላጥፎት አለ ፍቅር ወአፍራግኒ እያንቀለቅልዋ የወንዞች ብዛት ፍቅርን ሊያጠፋት አይችልም። የፈሳሾችም ብዛት ፍቅርን አይነቅላትም። ፍቅርን በምን እንደመሰላት ታያችሁ? አንደኛ በእሳት መሰላት፣ ሁለተኛ በዛፍ፣ አንደኛ በእሳት ማይ ብዙ ይትክል አጥፎታ ለፍቅር መኃልየ ሰሎሞን ምዕራፍ 8 ቁጥር 7 ላይ የወንዝ ብዛት ፍቅርን አያጠፋትም አለ። ተመልከቱ፣ ወንዝ የተባለ የዓለም ጎርፍ ነው። ለእግዚአብሔር ያለንን ፍቅር ዓለም የምትሰጠው የፖለቲካው ጎርፍ፣ የዝሙቱ ጎርፍ፣ የሹመቱ ጎርፍ፣ የውበቱ ጎርፍ፣ የምንም ጎርፍ በእግዚአብሔር የተቀጣጠለው ፍቅራችን የሚያጠፋው ጎርፍ የለም። ወአፍራግኒ እያንቀለቅልዋ ያ የሚፈሰው ፈሳሽ ሁሉ እግዚአብሔር በልቡናችን የተከለውን የፍቅር ምሰሶ መንቀል የሚቻለው የለም። ሰይፉ አይነቅለው፣ ምንም አይነቅለው። ሰው እኮ እግዚአብሔርን ሲወድ የእግዚአብሔር ሰዎች የዓለምን ምቾቷን ብቻ ሳይሆን መከራዋንም ይዘነገዋል። እንዲሁ ጽድቅ እኮ ነው ማምለክ እየመቱት እንደሆነ እንኳን አያውቅም። እያሰሩት እንደ እስራት አይቆጥረው። እስራቱን እንደ ጥቅም፣ ውርደቱን እንደ ክብር፣ መርካቱን እንደ መብት፣ መጠማቱን እንደ መጠጥ፣ መራቆቱን እንደ መልበስ፣ መዋረዱን፣ መታሰሩን፣ መገፋቱን እንደ ነፃነት፣ ስደቱን እንደ ርስት፣ ድካሙን እንደ ኃይል፣ ጨለማውን እንደ ብርሃን መቁጠር ይጀምራል። ሰው በእግዚአብሔር ፍቅር ሲያዝ ምቾትን ብቻ ሳይሆን መከራንም ይዘነጋል። መከራውንም አቅልሎ ያየዋል። ምንም አይመስለው። ለምን? እስመ ተስፋ ያቀልሎ ለምንዳኔ ተስፋ መከራን ያቀላል። እስኪ በሉ አንድ ጊዜ ተስፋ ምን ያቀላል? ምን አላችሁ? መከራን ያቀላል። መከራን የሚያቀለው ነቢያት መከራቸውን የሚረሱት በምን ነበር? ትዝ ይላችኋል? ክርስቶስን አልተወለደም፣ ልጅነት አልተሰጠም። በስራ በረሃብ በችግር ላሉ ክርስቶስን እየተራቡ በዲያብሎስ እየተጠቀጠቁ በጨለማ ተግዘው ነበር የሚኖሩት። ግን በምን ደስ ይላቸው ይመስላችኋል? ገና ይወለዳል ብሎ በተስፋው እመቤታችን ሳትወለድ ገና እኮ ነው በረከት አይት ይዛት እንተት የውጽ ተመልከቱ ከመጎ ብሪት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ያች ማና ይላል። ያች እንደ ማለዳ ጎህ የምትጎበኝ ማና ይላል። እንደ ማለዳ ጎህን የሚጎበኘው ድሃ ነው ሀብታሙ? እያይ ጎህን የሚወድ ድሃ ነው ሀብታሙ? ድሃ ነው ሀብታሙ? ድሃ ነው። ሀብታም አይፈልግም እንጂ ነገር ይፈልጋል። ሊበላም ቢሆን አይደለም እንዴ? ሀብታሙም ነግቶ ምን ቁርስ ነው የምበላ ይላል። ድሃው ደግሞ ደፍጦ ሊያድር ማለዳ ማገኝ ይመስለዋል። የታመመው ሰው ሊዞር ነው። ሊዞር ቢነጋ ይወዳል። የዳ ጤነኛው የታመመው ደግሞ እንደው ሲነጋ የሚሻለው ስለሚመስለው ነጋኙ ይላል። ነጋ እንዴ ይላል። ገና በ3 ሰዓት ቢሆን ገና በ4 ሰዓት ቢሆን ነጋ እንዴ ይላል። ማለዳ የሚልህ ስለሚመስል እመቤታችንም ባለጸጎች መላእክት፣ ድሆች የሰው ልጆች ይፈልጓት ነበር። ቅዱሳን መላእክት ይፈልጓታል። ለምን? አምላካቸውን ታሳያቸዋለችና። ቅዱሳን ነቢያት ይፈልጓታል። ለምን? መርገማቸው በሷ ይወገዳልና። ስለዚህ ሁሉም ይፈልጓት ነበረ። ስለዚህ አሻግረው አይተው በተስፋ አቅርበው ይሞቋት ነበረ። ከርቀት የምታበራው ምስራቅ በተስፋ ይሞቋት፣ በተስፋ ይመገቧት፣ ከጥላዋ ይጠጉ። አካሏን መዳሰስ ባይደርሱባት ከጥላዋ ይጠጉ ነበረ። ከትንቢቱ ጥላ ይጠጋሉ። የትንቢቷን ጥላ እየተጠቁ ይድኑ ነበር። ከመኮን ውስተ ጾግላም ከማሁ ወልድ ሆይ በማይከል አሃው አይተጽላሎቱ ፈተውኩ ወነበርኩ ወፍሬሁኒ ጡ ለጉሬ የሚለው መኃልየ ሰሎሞን ምዕራፍ 1 ላይ
በበረሃ መካከል እንደሚያፈራ እንኮይ ልጅ ወንድሜ እንደዚያ ነው። በበረሃ መካከል አፍርቶ እንደሚገኝ እንኮይ ልጅ ወንድሜ እንደዚያ ነው። ከጥላውም እየጎመጀሁ እየሳሳው ተጠጋው፣ ፍሬውም ለጉሮሮዬ ጣፈጠኝ ይላል። ያንቺ በበረሃ መካከል አፍርታ የተገኘችው እንኮይ እሷ ናት። ጽጌ ሃይማኖት ዘጸገየ በማእከለ አስዋት እንዳለ ቅዱስ ያሬድ። በእሾህ መካከል አበባ የተገኘች ጽጌረዳ፣ በጫካ መካከል አፍርታ የተገኘች የሕይወት ዛፍ ድንግል ማርያም ናት ብሎ ይነገር። ሀይተ ጽላሎቱ ፈተውኩ ወነበርኩ፣ ከምልጃዋ ጥላም እየፈጠምኩ ተጠጋሁ። ወፍሬው ጥዑም ለጉሬ፣ የማኅፀኗ ፍሬ ክርስቶስን ለጉሮሮዬ ጣፋጭ ነው። ሥጋውን እበላለሁ ደሙን እጠጣዋለሁ፣ ጽና ነፍስን ይሰጠኛል፣ መድኃኒትን ያደርግልኛል፣ ሕይወቴ ትንሣኤ ነው ብላ ነፍሳችን አስቀድማ ሳትደርስበት በምኞት ዘመራ የጠገበቻቸው ነበረ። አላችሁ የላችሁ? ነቢያት በእንዲህ ያለው ተስፋ የእግዚአብሔር የተሰቡት ባልደረሰ ተስፋ ቀድመው ባልተፈጸመው ደስታ ቀድመው ሐዘናቸውን ይረሱ ከነበረ፣ በመጋዝ መሰንጠቅን ይወዱት ከነበረ፣ ከአናብስት ጉድጓድ መወርወርን ይወዱት ከነበረ፣ ወደሚነደው እሳት መጣልን ይወዱት ከነበረ፣ ሀገር ጥሎ መሰደዱን ይወዱት ከነበረ፣ ደርሶ ሥጋውን በልቶ ደሙን ጠጥቶ ክርስቶስን ለብሶ ክርስቶስን ተመግቦ እርቅ ተፈጽሞለት ካሳ ተደርጎለት መርገም ተሽሮለት የጥል ግድግዳ ፈርሶለት ሲኦል ተበርብራለት ዲያብሎስ ታስሮለት መንግሥተ ሰማያት ተከፍታለት እርቅ ተፈጽሞለትማ ሐዘኑን የማይረሳ ማን አለ? ሐዘናችን የምንረሳው በክርስቶስ ተስፋና ፍቅር ስለሆነ ክርስቶስን መውደድ ሐዘንን ያስረሳል። ሲጎላን ነግሪ ምን ያስረሳል? ምን ያስረሳል? ሐዘንን ያስረሳል። አላችሁ የላችሁ? እስኪ አንድ ሐሳብ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይግባውና እሱ እስረኞችን የሚፈታ ሲሆን በገመድ ሲታሰር፣ እስረኞችን የሚፈውስ ሲቆስል፣ ዓለምን ትንንግንም እንኳ ሳይዘነጋ የሚመግብ ውሃ ጠምቶት ውሃ ሲለምን፣ ደሙን ያጠጣ ሥጋውን ያጠገበ ከበለስ ፍሬ ሲራብ፣ ለዓለም ዓለማተ ዓለም ሥላሴ ተአልበክሙ ዓለም ለዓለም ሀገሩ የሆነው ክርስቶስ መጠለያ አጥቶ ለቆናጽል ገበቦሙ ወላይባ ፈስማይኒ ምስላል ጎሙ ለወልደው ዓለም ያውሳ አልቦቱ ሀባ ያሰምክርሶ ለቀበሮቹም ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት የለው እስኪባል ድረስ ጠዳግባ በዋሻ እየተንከራተተ ኑሮ እሱ ተቸንክሮ የሕይወት ባለቤት ሙቶ አላችሁ የላችሁ? አላችሁ የላችሁ? ይህንን ሁሉ ሲያደርግ ሲራቆት እንዲያው በእውነት ጠላትም ተከብሮ ይፈራል። በነገራችሁ ላይ ድሮ አባቶቻችን የዛሬ ነው ያድርገውና አባቶቻችን ሙግት ሲሄዱ በመሬት ተጣልተው ሙግት ሲሄዱ ገበሬዎቹ ከመንገድ ስንቅ እየተካፈሉ ሄዳሉ። የሚጣሉት ፍርድ ቤት ሲደርሱ ይጣላሉ። ፍርድ ቤቱ ቀጠሮ ሰጥቷቸው ሲሄዱ ደግሞ እንዴት ነው መሳፈር ያለ ይባባላሉ። ገንዘቦች ናቸው፣ የተካሰሱ ናቸው። የሚጣሉት ያችን እውነቷን ለመለየት ብቻ ነው እንጂ ሊታመሙ ይጠይቃሉ። አስታመው ተቸግረው ስንቃጠፉ። እንዲሁም አንድ ጊዜ አንድ የቤተ ክርስቲያን መምህር ሲከሰሱ ያ የከሰሷቸው ሰዎች እኛ አባታችን መምህራችን ናቸው፣ ወንበሩ የክርስቶስ ነው፣ እናከብራቸዋለን እና እሳቸውን እንደ ወንጀለኛ አቁመን አንከስም ብለው ፍርድ ቤት ወንበራቸውን ተሸክመው ወደው ከሰዋቸዋል። ወንበራቸውን ተሸክመው ወይም እዚያ ላይ አስቀምጠው ማለት አባቶቻችን እንደዚያ ነበሩ። እንዲያው ጠላትም ይከበራል። ድሮ እንዲያው ሊቃውንት ሲተረጉሙ ምን ብለው ይናገራሉ? መምህሮቻችን ሲተረጉሙ በጉባኤ ቤት የተማረ ሰውና መንፈሳዊ ሰው እንኳን ፍቅር ጠብ ያውቃል ይላል። ምን ያውቃል? ጠብ ያውቃል። ለምን ነው ጠብ የሚያውቀው? እናንተ ጸብ ብላችሁታል። እሺ ጠብ ጥሩ ነው፣ ግዝ ነው ጸብ። ጠብን ያውቃል፣ ጸብን ያውቃል ሰው ሲጣላ የተማረና መንፈሳዊ ሰው። ለምን? ያኛው ሰው ቢጣላው እግዚአብሔር እንደሚፈርድበት ስለሚያውቅ
ተጣልቻለሁ ብሎ ምስጢሩን አያባክንም። ይህን ተመልከቱ። እግዚአብሔርን ይፈራልና ሰው ደካማ እንደሆነ ያውቃልና ማለት ጠላት እንኳን ይከበራል። አይሁድ ግን ካደረሱበት መከራ ሁሉ ንቀታቸው ያስደንቃል። በአምላክ ላይ ዓለምን ብትበደው ያነጻውን አምላክ ምራቅ መጥፋት ፈጽሞ ካደረሱበት መከራ ሁሉ በጣም ጭንቁ ምራቅ መጥፋታቸው። እንዴት ምራቅ ይተፋበታል? ሰቅለውስ ቢተውት ምን አለ? ግን ንቀታቸውን ፈጸሙበት። የመጨረሻውን የውርደት ስራም አደረጉ። የሚደንቀኝ ግን በሱ ላይ የደረሰው አድን ብሎን የሚደንቀኝት ምን ቢለው ነው? ወመነና ለሐፍረት በእንተ ፍሥሓሁ ዘጽሩሎቱ በፊቱ ተዘጋጅቶለት ስላለው ደስታ ሲል ሐፍረትን ናቃት። እስኪ በሉ ሐፍረትን ምን አላት? ናቃት። ሐፍረትን ናቃት ማለት መራቆትን ራቁትን መዋል። የኔ አምላክ ነኝ ምድሩን በስነ ጽጌያት ሰማያትን በከዋክብት የማስጌጥ እኔ ራቁቴን አልሰቀልም ሳያፍር በመራቆቱ አላፈረበትም። ኃያሉ በመድከሙ አላፈረበትም። ሙሉ በመወሰኑ አላፈረበትም። ባለጸጋው በድህነት በድሃ ሥጋ በመገለጡ አላፈረበትም። መላእክት የሚያመሰግኑት በመሰደቡ አላፈረበትም። አይላፋ እሳት ይወንዝ ቅድሜሁ አይላፋ አይላፋት ይትለአኩ ይላል ነቢዩ ዳንኤል። በፊቱ የእሳት ጎርፍ ይንቆረቆራል። በፊቱ የእሳት ጎርፍ ይንቆረቆራል። አይላፉ ምን ፊት እልፍ የሆኑ ከቁጥር በላይ የሆኑ መላእክት ይዳራኩታል። እንደ ሻሽ በፊቱ ይነጠፋሉ፣ እንደ ግንድ ይረበረባል። ከግርማ መንግሥቱ የተነሳ ይርዕዳሉ ብሎ ተነግሮለት እንኳን ሲሰድቡት ተገልበብ ላይ ነው ሙሴ እንኳን እሱ የእሱ ባሪያ የሆነው ሙሴ እንኳን ከግንባሩ ላይ ካለው ብርሃን የተነሳ ሙሴ ፊትን እንሸፍንልን ተብሎ ሳለ እሱም ግን ግርማ መንግሥት እያለው ግርማ እንደሌለው መንግሥት እንደሌለው ፊትን ተሽፊቱን ሸፍነው መኑ ጸፋከ ማነው ፊትን የመታ ተናገር ሲሉት በዚያ እንኳን አላፈረበትም። ለምን? ሰውን መውደዱ ሐፍረትን እንዲንቅ አድርጎታልና። እስኪ በሉ ሰውን መውደዱ ምን እንዲንቅ አድርጎታል? ሐፍረትን እንዲንቅ አድርጎታል። በእንተ ፍሥሓሁ ዘጽሩሎቱ ዕብራውያን ላይ ቅዱስ ጳውሎስ በፊቱ ስላለው ደስታ ሐፍረትን ናቀ። በፊቱ ያለው ደስታ ምንድን ነው? የሰው መዳን። እስኪ በሉ እሱ ሲራብ የማን መጥገብ ይታየዋል? በሉ እንጂ እሱ ሲሰደድ የማን ርስት ማግኘት ይታየዋል? በሉ እሱ ሲጠማ የማን መርካት ይታየዋል? እሱ ሲራቆት የማን መልበስ ይታየዋል? እሱ ሲታመም የማን መፈወስ ይታየዋል? እሱ ሲሞት የማን ትንሣኤ ይታየዋል? የሰው ደስታ የሰው መዳን ሐፍረትን እንዲንቅ አደረገው። አሁንም ገልጥና ወደኛ እንዳምጣው ልክ እንደዚሁ በእግዚአብሔር ፍቅር በክርስቶስ ፍቅር ልቡ የናደድ አረጋዊ መንፈሳዊ ጌታዬ ኢየሱስ ክርስቶስ የትኛውን ልናገር ይላል። ወደ በቤተልሔም ተወልደህ በጨርቅ መጠቅለልክን አንስቼ ላድንቅን? ወደ ግብፅ መሰደድልክን አይቼ ላድንቅን? ወይስ ቀላያትን በፍኝ የምትሰፍር ሲሆን በባሕር መካከል መቆምክን አይቼ ላድንቅን? 5 እንጀራ አበርክተህ የመገብከው አንተ መራብክን አይቼ ላድንቅን? ጽና ሰማያት ወምድር የሰጠኸው ለምድር ጽና ሰማያት ወምድር የሰጠህ አንተ እርጥብ መስቀል ተሸክመህ እየወዛህ ያንን አይቼ ላድንቅን? ወይስ ወዴት የትኛውን አንስቼ የትኛውን እተዋለሁ ይላል። በዚህ መደነቅ፣ በዚህ አንክሮ፣ በዚህ ፍቅር የታሰረ ሰው የዓለምን የኃጢአት ማሰሪያ ቆርጦ ለመጣል ይቻላል። ብዙ ጊዜ በዓለም የምንኖረው የብዙዎቻችን ጥያቄ ምንድን ነው? መደወቅ እፈልጋለሁ ግን መደወቅ አልችልም ነው። ምን መደወቅ የምንችለው ብቸኛው መንገድ የእግዚአብሔር ፍቅር በልቡናችን ሲሳል። እስኪ በሉ የእግዚአብሔር ፍቅር በሉ በየት ሲሳል ብቻ ነው? በልቡናችን ሲሳል። እግዚአብሔርን መውደድ ዓለምን ለመናቅ ብቸኛው ጉልበት። ዓለምን ለመናቅ እሱኛን መውደዱ ተመልከቱ። እሱኛን መውደዱ ፍቅር አምላክን ወደ ተገዥ ባህሪ ሲያመጣው ፍቅር ደግሞ ተገዥን ወደ ገዥነት ለወጠው። ተገዥም ወደ ገዥነት አሳደገው። ገዥ ሊገዛ ለሰው ሥጋ ለሰው ጠባይ ካሳ ይከፍ ሲመጣ ይገዛ የነበረ ገዥ ለመሆን በቃ ማለት።
ፍቅር እንዲህ ነው። እስቲ ፍቅር እንዲህ ነው በሉ እንጂ። አንድ ጥያቄ ጠይቃችሁ ክርስቶስ እኛን መውደዱ እንዲሆነ እስኪ እንዲሆነ በሉ። ቅዱስ ያሬድ እንዲህ አለ፣ ይእዜኒ ንትለዋለ ሰላም እስመ ተወልደ ክርስቶስ በሀገረ ዳዊት ቃሉ ለአብ ቀዳሜ በኩሩ ወጥበቡ ለአብ መጽሐኔነ ከመ ይክስት ብርሃነ። እንግዲህ ወዲያ ሰላምን እንከተላት፣ ግፍን እንተው፣ ኃጢአትን እንተው፣ ኃጢአት ይብቃል። እንግዲህ ሰላምንና ፍቅርን እንከተል። ለምን ትልይ እንደሆነ አለ እስመ ተወልደ ክርስቶስ በሀገረ ዳዊት መወለድ የማይስማማው አምላክ በሥጋ ሰብ ተወልዷልና በጨርቅ ተጠቅልሏልና እኛን ከሰማይ መንግሥቱ ይወልደን ዘንድ ባርያዝያነ የእኛን ሥጋ ለብሶ ተወልዷልና ኧረ እንግዲህ ሰላምን እንከተላል። ሰላምን እንከተል እንግዲህ ማይንቃን እንጂ ጥል እኮ ፈረሰ፣ ፍቅር እኮ ተመሰረተ፣ የጥሉ ግድግዳ ተደርምሷል። እንግዲህ ሰላምን እንከተላል አለና ሲያበቃ መጽሐኔነ ከመ ይክስት ብርሃነ፣ ብርሃን ልጅነትን ሊገልጥልን ተገልጧል። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ይሰረቅ ላዕሌሁ ማቴዎስ 4:17 ላይ በጨለማ የሚኖር ሕዝብ እስኪ በሉ ታላቅ ምን አየ? ብርሃን አየ። ምን ማለት ነው? በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በድንቁርና ለሚኖር ሕዝብ ጥበብ ክርስቶስ ታወለደለት። በድንቁርና ለሚኖር ሕዝብ፣ በክደት ለሚኖር ሕዝብ ሃይማኖት ክርስቶስ ተወለደለት። በባርነት ለሚኖር ሕዝብ ነፃ የሚያወጣን የነፃነታችን ራስ ሰላማችን ክርስቶስ ተወለደልን። ለተቸገሩ ባለጸጋው መለኮት ሰው ሆነ። ለዳይነታችን አስወገደው፣ ደመሰሰው። በጨለማ ለሚኖሩት ብርሃን ክርስቶስ ተወለደላቸው። በባርነት ለሚኖሩት ልጅነትን የሚሰጥ ክርስቶስ ተወለደላቸው። አላችሁ የላችሁ? አላችሁ የላችሁ? ቀላል ሸክም ክርስቶስ ተወለደ። ቀላል ሸክም ክርስቶስ ተወለደ። እንዴት ነው ቀላል ሸክም? ዲያብሎስ ምን ያደርጋል? አላችሁ የላችሁ? አይሁድ ስብ እያጤሱ ደም እያፈሰሱ ይሄ ሸክም ነበረባቸው። ዲያብሎስ ግን ተመልከቱ፣ መጥወር ቀሊል ተመልከቱ። ቀላል ሸክም ማን ነው ብትሉኝ ይላል አባ ጊዮርጊስ፣ ቀላል ሸክም ማለት የክርስቶስ ሕግ ብቻ ሳይፈቷ ራሱ ክርስቶስ ቀላል ሸክም ነው። ለምን? ዲያብሎስ ልጆቻችሁን አርዳችሁ መስዋዕት አቅርቡልኝ ይላል። ክርስቶስ ግን ቀላል ሸክም ነውና እንኳን ልጅ ረዱልኝ እኔ ልታረድና ብሉኝ ይላል። ቀላል ሸክም ክርስቶስ። እሱን ያልተከተል ማንን እንከተል? ማንንም አንከተልም። ሌላው ከባድ ሸክም አለበት ያንገባው። አሁን ክርስቲያኖችን ቢያርዱ ቢጨፈጭፉ ሕሊናቸው በከባድ ሸክም የተያዘ። የኛ ግን አምላካችን መድኃኒዓለም ኢየሱስ ክርስቶስ ቢመለሱ የእነሱም አምላካቸው ክርስቶስ ሸክም የሚያከብድ ሳይሆን አብሉኝ የሚል ሳይሆን ብሉኝ የሚል፣ አጠጡኝ የሚል ሳይሆን ጠጡኝ የሚል፣ አልብሱኝ የሚል ሳይሆን ልበሱኝ የሚል ቀላል ሸክም ክርስቶስ ነው። የተወልዷልና እንግዲህ ሰላምን እንተዋ ካለ በኋላ እንከተላት አለና ቅዱስ ያሬድ አላችሁ የላችሁ? ሰብ ዘይከውን ሁሉ ዘይንብል ኃጢአት ባይቴት ኃጢአት ብቻ በስተቀር ሰው የሚሆነውን ሁሉ ሆነ። እስኪ ብሎ አንድ ጊዜ በሉ። ኃጢአት ብቻ በስተቀር ሰው የሚሆነውን ሁሉ እንዴት ብሎ ስንለው አስቀድሞ ምንላ እስመ ተወልደ ክርስቶስ በሀገረ ዳዊት አናይስዮ አበሳነ። በደላችን ትቶ ኃጢአታችን ትቶ ንቆ አጥፍቶ መበደላችን ትቶት እሱ ሰው ሆኗል። ምን ሆነ? ሰው ወይም ብቻ አልበቃውም። የሰው ስጋ ለብሶ እኮ ወዲያው ቢያርግ እኮ የእኛን ስጋ ለብሶ በሉ ምሬያቸዋለሁ ጎቤን እኮ ባልደነቀበት ሰው የሚሆነውን ሁሉ ሆነ። መራብንም መጥማትንም መቸገርንም ሁሉንም አደረገ። ሳይችል ሊያደርገው ባልደነቀን ሁሉን የሚችል አምላክ ተቸግሮ ማየት ግን ድንቅ ነው። ደግሞ ለዚያም ባለጸግነቱ ሳይለወጥ ወደ ድህነት ሳያንስ ባለጸግነቱ እንዳለ በሪና አብ እንዳለ በስሉጥ ስልጣን እንዳለ በኃይለ መንግስቱ በጽና መለኮት እንዳለ ይሄን ሁሉ ያደረገው ምንድን ነው? ፍቅር ሁሉ አደረገው ሲሆን እንደገና በል
ፍቅሬ ሁሉ እያየ እናንተን ክርስቶስን መውደዳችሁ ምን አደረጋችሁ? በሩንጂ ክርስቶስ እኛን መውደዱ እንዲህ አደረገው። እኛ ክርስቶስን መውደዳችን ምን አደረገ? ወዳ ሰካራም፣ ሌቦች፣ ዘፋኞች በቃ እኛ እንደው አንዳንድ ጊዜ የእግዚአብሔር ቤተሰቦች እኔ መናፍቃን ድንቅ የሚያደርጉ መናፍቃን የሚለው ስም ራሱ ሰለቸን። ዛሬ ቢመለሱ ጥሩ ነበር። ድንቅ የሚያደርገው በክርስቶስ ስም መትጋት ነው፣ መስነፍ ነው የሚቻለው። አቤት ተመልከቱ። ጌታ ምን አለኛ? የወደድናል አይወደንም? ወዶልንሳ ወታችን በሉ እንጂ ደግሞ እነሱን ደህና አሁን ክርስቶስን ትወዱታላችሁ? አዎ። ምን አደረጋችሁለት? እሱ ስለ ጾመልን እንበላለን። እንዳይደርስ ክርስቶስ እኛን ወዶን ሞተ፣ እኛ እሱን ወደን እንብላ አይደል? እንግዲህ ፍቅር ማለት እንደዚህ ነው። አይጅልነትም አምላክ አይጅልነት ልብ ማጣት ከዚህ በላይ አይምሮ ማጣት አለ። የፍቅር ብድራት እኮ አለብን። የፍቅር ብድራት አለን። አስተካክለን ባንከፍል እንኳን ቢያንስ ፍቅራችንን እንገልጣለን። ተራምከን ጌታዬ እኔ ራበኝ መራብስ ለእኔ ለትቢያው ብለን ተርበን መራብ ለእኛ ሲል የመራቡን ፍቅር እንገልጠዋል። ፍቅሩን የምናሳይበት ምልክታችን ነው። ክርስቶስ እኛን መውደዱ የደረሰበትን ችግር ሁሉ እንዲንቅ እንዳደረገው ክርስቲያን ክርስቶስን መውደዱ መከራን እንዲንቅ ያደርገዋል። እስኪ መከራን እንዲንቅ በሉ። አቤት! ስለዚህ ሰው ዝንጉ ይሆናል። ክርስቶስን ሲወድ ምን ይሆናል? ዝንጉ በሉ እንጂ ምድር የሚዘነጋ ዓለምን ዴናስ በሉ ኃጢአቱ ዴናስ አንድ ያነሳችሁታል። ሌላ ምንዘነጋው ምንም አራት ተገራል። ክርስቶስን ስም መከራን እስቲ መከራን በሉ እንጂ መከራው እንዳይታወቀን የምታወቅ ደርሶ በምንድን ነው? በጽንዓ ክርስቶስ በፍቅረ ክርስቶስ ስንነድ ምንም የማይታወቀን እንሆናለን። አሁን ለምሳሌ ቅዱስ ቂርቆስን ስናስታውቅ በሁለት ብረት የጋመ ብረት ነው። እሳት ውስጥ በገባ ቀይ እስኪሆን ድረስ በቀላ ብረት በሁለት አፍንጫው ቀዳዳ፣ በሁለት አይኖቹ፣ ሁለት ደግሞ በሁለት ጆሮዎች፣ አንድ በአንደበቱ። ይህንን ሲሉበት ምን እንደሚታወቃላችሁ? ቃል ለጉሮ ነው የጻፈች ጆክሱፍክ የጋመ እሳት የሚያቃጥል ብረትን ያስረሳ ፍቅረ ክርስቶስ ፍቅረ ክርስቶስ በሉ። አሁን ግን ያ ፍቅር ብቻ ስላለን እንኳንስ ሰይፍን እንታገስ ባለትዳሩ ሚስቱን መታገስ ያቃተው፣ ሴቱ ባሉን መታገስ ያቃተው እንዲሁ ዝም ብለን እንደ ሕፃናት እንዲጣሉበትን የምታዩ እንዲሁ እጹብ ድንቅ እኮ ነው። እጹብ ድንቅ ነው። እናቱ የወርቅ ቀለበት ሰጥታው በእናቱ ወርቅ ቀለበት የሚጫወት ሕፃን ሰው አገዳ ሲያኝክ ካየ ወርቁን ጥሩ አገዳ ካሰጣችሁ ጋር ያለቅሳል። የእኛ ነገር እንደዚያ ነው። በተሰጠን ወርቅ ሳንደሰት ባጣነው ሳር እያዘነ እንኖራለን። የተሰጠን ወርቅ ኮብቱ ነው። ልጅነታችን ወርቅ፣ ወንጌላችን ወርቅ፣ ሃይማኖታችን ወርቅ፣ ክህነታችን ወርቅ፣ መስዋዕታችን ወርቅ፣ ድንግል ማርያም እናታችን ወርቅ፣ ቤተ ክርስቲያናችን ወርቅ፣ ራሱ ክርስቶስ ወርቅ። አረ ወርቃችን ብዙ ነው። ብናውቅበት አባ ብታውቅባት ገረገራ ሟጅባ ነው ዳልሆነ ሰምታችኋል። በወቅቱ ስለማይገባችሁ እንቶ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ይሁን ነው ለዚህ ስንፍና ያብቃል። ያቺ ስንፍና ምንድን ነው? የእግዚአብሔር ፍቅር ናት። እስቲ የእግዚአብሔር ፍቅር ማለት የእግዚአብሔር ፍቅር ናት። ስለዚህ ምን አለ? እስመ አብዳኒሁ ለዚህ ዓለም ሐረየ እግዚአብሔር የዚህን ዓለም ሞኝ ነገር መረጠ። እስኪ በሉ እግዚአብሔር የዚህን ዓለም ሞኝ ነገር መረጠ። ታዲያ ይሄም ይላል ለዚህ ስንፍና ያብቃል። አምላክ እስቲ ያብቃል በሉ እና እጅሮች ምን ይላሉ? አምላክ ዝቅ ይላል እንዴ? አምላክ ይወለዳል እንዴ? አምላክ ይደክማል ይላል። ዓለም እንደ ሞኝነት የሚቆጥረው ክርስቶስ ጥበብ አድርጓል ይወገዳል። ዓለም እንደ ሞኝነት ይቆጥረዋል። ክርስትና ለብዙ ሰው ያልተገለጠለት የእግዚአብሔር ጥበብ ለሰው ሞኝነት ስለሆነ የዓለም ጥበብ በእግዚአብሔር ዘንድ ሞኝነት ነው። የሰው ሞኝነት በእግዚአብሔር ዘንድ
ሰው ሞኝ ያለው በእግዚአብሔር ዘንድ ጥበብ ነው። ሰው ጥበብ ነው ያለው በእግዚአብሔር ዘንድ ሞኝነት ነው። ምንጊዜም በዚህ ምክንያት ዓለም ጀርባ ጀርባውን ትሄዳለች፣ ከክርስቶስ ጋር ሳትገናኝ ትሄዳለች። እንዲህ ከመሆን ይሰውረን እግዚአብሔር። በስንፍናው ዲያብሎስ አዳምን ባጠፋበት ስንፍና እንዲያው በእውነት ዲያብሎስን ደግሞ መናቅ ይገባል። እንዲህ አድርጎ እንጂ ደግሞ ለዲያብሎስ ሌላ ጥበብ ሊፈጥርለት ነው ክርስቶስ። ዲያብሎስን ክርስቶስ ያሸነፈው ራሱ በመጣበት ጥበብ ነው። እባብን ልብስ አድርጎ መጥቶ ሔዋንን እንዲያሳስት ሥጋን ልብስ አድርጎ መጥቶ ዲያብሎስን ቀጠቀጠ። ስለዚህ በዲያብሎስ እሱ አዳምን ሰነፍ አደርግበታለሁ ባለ በዚያው ስንፍና ክርስቶስ ጥበብ አድርጎ በመንፈሳዊ ጥበብ ዲያብሎስን አሸንፈው። ይህች ጥበብ ክርስቲያኖችን ታኖራቸዋል። አንዳችሁ የላችሁም? አንዳችሁ የላችሁም? እስኪ አንድ ጥያቄ ልጠይቃችሁ። እባብ ሔዋንን ይህን በለስ ብሉ ስትል እባብ ብቻ ናት? በውስጧ ማን አለ? አቤት ሰይጣን አለ አይደል? በጣም ግሩም። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ ሥጋ ብቻውን ነው የሚጮህ? መለኮት አብሮት ተዋህዷል። እንዲያውስ መለኮትና ሥጋ ብሎ መነጣጠል ይቻላል? አይቻልም። ተመልከቱ። ይህ ጥበብ ለዓለም ስንፍናው ነው። እስከ ዓለም ክርስቶስን አያውቀውም ሰው እስከ ፍጻሜ ነገር። ክርስቲያኖች ግን አውቀውት ይኖራሉ። የክርስቶስ ጥበብ ለስንፍና ሆኖባቸው ያልተሰናከሉ እነዚህ ንዑዳን ክቡራን ስለሚባሉ እሱ ምን አለ? በእኔ ያልተሰናከለ ብፁዕ ነው ሲበሉ። በእኔ ያልተሰናከለ ምንድን ነው? ጥበቤ ሳይገባው ቀርቶ ስንፍናው ነው። አምላክ ከሆነ ለምን ደከመ? አምላክ ከሆነ ለምን ተጠማ? አምላክ ከሆነ ለምን ተወሰነ? አምላክ ከሆነ ለምን ጠየቀ? አምላክ ከሆነ ለምን ተሰደደ? አምላክ ከሆነ ለምን አንቀላፋ ሳይ ለጥበብ ያደረግኩትን እንደ ስንፍና ሳይቆጥር ጌትነቴን አይቶ በባይን መንፈሳዊ አይቶ በተመስጦ ልቡናዊ አይቶ ልቡናዊ ጌትነቴን ተረድቶ ያደገ ሰው እሱ ክቡር ነው። ስለዚህ ማለት መጽሐፈ መነኮሳት ክብሩ ለሥጋ ተመስጦ አማናዊ ሀበ እግዚአብሔር ሕያው። የሥጋ ክብሩ የልብ ክብሩ ምንድን ነው? ወደ እግዚአብሔር መመሰጥ ነው። እስኪ በሉ የልብ ክብሩ በሉ የእግዚአብሔር ማለት ነው መመሰጥ ነው። እግዚአብሔርን ራሱን ማሰብ ፍቅሩን ጌትነቱን እንዲህ ያለውን ነገሩን ማሰብ ኃጢአትን እርግፍ አድርጎ ከልብ አውጥቶ ለመጣል ትችላላችሁ። ሲጋራ የሚያጨስ ይኖራል፣ ጫት የሚቅም ይኖራል፣ የሚሰክር ይኖራል፣ ዝሙት የሚያስቸግረው ተደጋጋሚ መውጣት እየፈለገ መውጣት ያቃተው ሰው ይኖራል። መውጣት የሚችለው እንዲህ አድርጎ ክርስቶስን በማሰብ የክርስቶስ ፍቅር በልቡናው ስር ሲሰድለት ኃጢአት ንቅል 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 እያለ ይወጣል። ይትመና እምህሊናዬ በተግሳጽከ ቡሩክ እጠተ ደዌ ዘበቆለ ሶካ ለደራሲ ምን ማለት ነው? ተመልከቱ። ጌታዬ ኢየሱስ ክርስቶስ በአንተ የፍቅር ተግሳጽ በልቡናዬ የበቀለው የኃጢአት እሾህ ይነቀልልኝ። መልካ ኢየሱስ ነው። እስኪ በሉ ጌታ ኢየሱስ ክርስቶስ ወይ በሉ ጌታዬ ኢየሱስ ክርስቶስ ወይ በአንተ የፍቅር ተግሳጽ በልቡናዬ የበቀለው የኃጢአት እሾህ ይነቀልልኝ በሉ። ዛሬ ተቆጣጣን የሚሆኑ ስለዚህ የሚነቀልልን በምኑ ተግሳጽ ነው? እንዲያውም አንድ ነገር ልንገራችሁ። ጌታችን በመዓቱ ከሚገስጸን ይልቅ በፍቅሩ የሚገስጸን ይከብዳል። አይከብድም? አንተ እኔ ላንተ ብዬ ተሰቀልኩልህ፣ አንተ ባይሆን ለእኔ ብለህ ጫትን መተው ያቅትሃል ብሎ በፍቅሩ ይገስጻል። አንተ እኔ እኮ ሥጋዬና ደሜን ሰጥቼሃለሁ፣ አንተ ባይሆን የሚጠፋ የሳንቲም ድቃቄ አስራት በኩራት ተነፍገኝ ብሎ በፍቅሩ የሚገስጸው እንዴት ድቅ ነው! አንተ እኔ ለአንተ ብዬ ተቸነከርኩልህ፣ አንተ ለኔ ብለህ ጥቂት ኪዳን እንኳን ማለዳ መጥተህ ማድረስ ያቅትሃል አትሰነፍ ብሎ በፍቅሩ የሚገስጸን ድንቅ ነው። በጠብ አይገስጽም እግዚአብሔር፣ በፍቅሩ ግን ይገስጻል። በፍቅሩ ተግሳጽ የኃጢአታችን እሾህ ተነቅሎ ከልቡናችን ይወድቃል። ነቅሎ ይጣልልን አላችሁ። ስለዚህ ተመልከቱ፣ ያቺ ፍቅር አለ ወይቲ አስተቃጥቶ ለልብ አለ። ይህቺ ክርስቶስን መውደድ ልብን ተሰበስበዋለች። ትሰበስበዋለች ነው ታደርገዋለች። ችግር ያለ ሰው አለ በእውነቱ ማግባትም ያምረዋል፣ መመንኮስም ያምረዋል፣ መዝሙርም ጥሯል። በሚዘምር ሲያይ ደግሞ ዘማሪ መሆን ይፈልጋል። ሰባኪ ሲያይ ኧረ እኔ ሰባኪ ነው መሆን ይላል። ደግሞ መነኩሴ ሲያይ እኔ መነኩሴ ነው መሆን ይላል። እንደው በሱ ደግሞ ሰርግ ተገኝቶ ተደርጎ
መኪኖቹ ሞሰብ በላያቸው ላይ ሰቅለው ሲሄድ መቼ ነው የማገባ ይላል። ደግሞ መከራ እኮ ነው ተመልከቱ ማለት ነው። ሁሉንም ደግሞ ከሁሉም እገኛለሁ ይላል። ልቡ ብችት ብሎበት አንድ እንኳን ጥግ ያለው ይህን የሚሰበስበው ምንድን ነው? ክርስቶስን መውደድ። ደስ ይበሉ። ምን ማድረግ ወይ አስተጋቦ ለልብ ወይ ተሐድጎ ከመጅሪ ልብን እንዲንከራተት አሳልፋ የማትተው ክርስቶስን መውደድ ነው። እድል አትሰጠውም። ልብ ይንከራተት ዘንድ ይዞር ዘንድ ይበተን ዘንድ እድል እንዳያገኝ የምትሰበስበው ልብ ናት፣ ፍቅር ናት። ለዚህ ምን አለ ተመልከቱ። አባቶች ምን ይላሉ? ልብን በእናት አህያ ሕዋሳትን በግልገል አህያ ይመስሏቸው። ግልገል አህያ አታውቁ? አታውቁ? እናት አህያ ሳታውቁ? በጣም ጥሩ ነው ያወቃችሁ። እኔ ግን የምታውቋት አይመስለኝም። ልብን ምንድን ያለው? እናት አህያ፣ ሕዋሳትን ግልገል አህያ። ስለዚህ ግልገሉ እንዳይሰበር ከፈለግ እናቲቱን ከሜዳ ላይ ነው ማሰር ይላል። እንዴት አድርጉ? አህያይቱን እናቲቱን ወስደህ ከገደሉ ጫፍ ታሰርካት፣ ግልገሉ ጫወታለሁ ሲል የት ይገባል? ገደል ይገባል። እናቲቱ ከሜዳው ከመሃል ሜዳ ላይ ካለች ግልገሉ ዙሮ 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 የጠባትን ጡት ሲጨርስ የት ይመጣል? ከእናቱ ይገኛል። ልብ በፍቅረ እግዚአብሔር ከታሰረ ዓይን ቢያይ አታመነዝር፣ እጅ ቢያገኝ አይሰርቅ፣ እግር ቢራመድ ወደ ክፉ አይሮጥም። ሕዋሳትህን የምትሰበስበው ልብህን ስትሰበስበው። አንዳንድ ጊዜ ከኃጢአት ጋር ታግለን ማሸነፍ የሚያቅተን ለምንድን ነው? ኃጢአቱን ከልብ ከመታገል ይልቅ ከእጃችን መታገርም ስለምፈልግ ነው። አንዳንድ ጊዜ ሰው ሞኝ ነው። ሰማላችሁ? ይሄ እንግዲህ በኃጢአት እየተሸነፍኩ ያለው በሞባይል ፊልም እያየሁ ስለሆነ ይሄና ሞባይሉ በድንጋይ ቀጥቶ ይጥለዋል። አንድ ስብከት ይሰማል። ጅልነት ይባላል። ጅልነት መጀመር ያለበት ከግልገሉ ነው ከእናቲቱ ነው? በሉ እንጂ ከእናቲቱ ነው የሚጀመር፣ ከልብ ነው የሚጀመር። መጀመሪያ ልብህን በቃለ እግዚአብሔር አቅራው። ዝም ብለህ ስማ። ኃጢአቱን እንዳያስተው ቢሆን ስማ፣ አዳም ከዚያ በኋላ የተጠረገ የጠራ ከዚያ በኋላ ተመልከቱ። ቃሉ ራሱ ቃለ እግዚአብሔር ይመትር ነደሳ፣ ቃለ እግዚአብሔር ያደቀድቆ ነገራል፣ ቃለ እግዚአብሔር በረሃውን ያናውጠዋል ይላል፣ ተራራውን ይንደዋል፣ ጎጻጉጹን ይጠርቀዋል፣ ጎርመጥማጣውን ይደለድለዋል፣ ጎደሎውን ይሞላዋል፣ ያስተካክለዋል፣ እሾሁን ያቃጥለዋል። ተጠርጎ ንጹሕ ልብ መሆን መያዝ ይጀምራል። ማድረግ የሚቻለው ኃጢአቴን አሸንፌ ክርስቲያን ሆናለሁ አትበሉ። ኃጢአቱን እንደያዛችሁት የክርስቶስን ፍቅር ጀምሩ። ምን ማለት ነው? ኃጢአቱን ውደዱት ማለት ይመስላችኋል? ኃጢአቱ ውስጥ እንዳላችሁ ተመልከቱ። ሌሊት ተነስቼ ተመልከቱ። በዓላቴ ወበለያሌ መኃልየ ሰሎሞን ነው። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት። እስኪ በሉ ሌሊት በምንጣፌ ላይ የወደደችውን ምን አልኩት? ምንጣፍ ምን ማድረግ ነው? መተኛቻ ነው አይደለም? የሚተኛው በምንጣፌ ላይ ማለት ነው። አመኝታ ላይ እግዚአብሔርን ፈለግኩት ለማለት አይደለም። ምን ማለት ነው? በምንጣፌ ላይ መኃልየ ሰሎሞን ላይ ነው ያለው። በምንጣፌ ላይ ነፍሴ የወደደችውን ፈለግኩት ማለት ከነ ኃጢአቴ እያለሁ ቢሆን አምላኬን እፈልገዋለሁ። ከነ ኃጢአት በኃጢአቴ ስንፍና አልጋ ላይ እንደተዘፈኩ እንደወደቅኩም ቢሆን ክርስቶስን እፈልገዋለሁ። ጠንክሮ ነፍሴ የወደደችውን አላያችሁ እላለሁ። ቤትም እየዞረች አይታችኋት ነፍሴ የወደደችውን አላያችሁ። አማንቱ ግን ወደ ኢየሩሳሌም በኃይሎ በጽኑ ለገዳም እናንተ ኢየሩሳሌም ቆነጃጅት አምላችኋለሁ። ነፍሴ የወደደችውን አይታችሁት እንደሆነ ንገሩኝ። እትነሳ ውስተ መላእክት ተመልከቱ፣ ውስተ መሥዋዕታት፣ ገበያ ለገበያ፣ አደባባይ ለአደባባይ፣ ጓሮ ለጓሮ፣ ዋሻ ለዋሻ ነፍሴ የወደደችውን እፈልጋለሁ። ነፍሴ የወደደችውን አላያችሁም? በሉ እስኪ በሉ እናንተ ኢየሩሳሌም ቆነጃጅት በሉ ነፍሴ የወደደችውን አላያችሁም? እናንተ ኢየሩሳሌም ቤተ ክርስቲያን፣ ኢየሩሳሌም መስቀል ድንግል ማርያም፣ የኢየሩሳሌም ቆነጃጅት ማለት የቤተ ክርስቲያን መጻሕፍት። እስኪ የቤተ ክርስቲያን መጻሕፍት በሉ
እናንተ የቤተ ክርስቲያን ቆነጃጅት፣ ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት ክርስቶስን እንዴት እንደማገኘው እስኪ ንገሩኝ። ማለት እንዴት አድርጌ እንደማገኘው እኔ በኃጢአት የተዘፈኩት እንዴት አድርጌ እንደማገኘው? ሰናይት እምአንስት አንቺ ከሴቶች ይልቅ የተዋብሽ ወንድምሽ እንዴት ያለ ነው አሏት። ደግሞ ወንዱ የጻዳው ቀይ ወንድሜማ ነጭና ቀይ ነው። እስኪ በሉ ነጭና ቀይ ነው በሉ እስኪ። ነጭና ቀይ ወንድም ያለው አንዳንድ ነጭና ቀይ ወንድም ያለው አለ። ምን ማለት ነው? ይኸውላችሁ መናፍቃን እዚህ ላይ ነው ገደል የሚገቡ። ወንድሜ ነጭና ቀይ ነው ይላል። ነጭና ቀይ ወንድም ካላችሁ መጽሐፍ ቅዱስ አይተረጎም ማለት ቢሉ እንዳደንም እንደው እናንተ ለሕዝቡ አታስጨንቁት። ጥሬውን ያንብበት ትርጓሜ ምስጢር እያላችሁ አታጨናንቁት። ዝም ብሎ ሕዝቡ መጽሐፍ ቅዱስን አንብቦ ይረዳው ብለዋል። እሺ ወንድሜ ነጭና ቀይ ነው ይላል። እኔ ነጭና ቀይ ወንድም የለኝም። ምን ላድርገው ነው? ወንድሜ ነጭና ቀይ ነው። መኃልየ ሰሎሞን ምዕራፍ 5 ቁጥር 8 ላይ ወንድሜ የተባለ ክርስቶስ ነው። ወንድማችን የተባለ ስጋችን ስለለበሰ ነጭና ቀይ ነው ማለት ጻዕዳ በመለኮቱ ወቀይ በትስብእቱ። በመለኮቱ መብረቅ ነው፣ በስጋው የሚታመም ነው። እንደ ሰውነቱ ደሙን ያፈሰሰ ነው፣ እንደ ጌትነቱ ቁስል የሚፈውስ ነው። ትሑት ዘይሐምም ልዑል ዘይትነገር ይላል ዲዮናስዮስ። የማይመረመር ምጡቅ ነው፣ የሚታመም ትሑት ነው። የሚታመም ትሑት ነው። ወንድሜማ እንዲህ ያለ ነው ብላ መለሰችለት። እንዲያ ብለው ሲሏት የኋላ ቃል ንስቲተ አሊፌ እምኔሆሙ ረከብኩ ጉዛ አፍቀረት ነፍሴ። ከእነሱ ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁ። እስኪ በሉ ነፍስ የወደደችውን አገኘሁት። ታግሰን ነፍሳችን የወደደችውን ክርስቶስን ለማግኘት ያብቃ። ዓለምን መዘንጋት የሚቻለው በዚህ መልኩ ነው። ክርስቶስን የክርስቶስን ውበት በልኩን አስሮ በማየት ለልብ በማሳየት መዘንጋት። ስለዚህ ነፍሱ ትዘነጋለች። ስጋው ነፍሱ እንዳይሽከረከር ወስና ገታ የምታኖር ይችናል። ለምን ካልከኝ ይቀጥላል። ማሪሳ እንዲህ ይላል አላችሁ የላችሁ እስመ ኃይለ መንፈስ ይሄይን እምህማማተ ስጋ። ምን አለ? ሐሌወ ጸጋ ሐሌወ ኃጢአትን ይነቅላልና። በሉ ሐሌወ ጸጋ ሐሌወ ኃጢአትን ምን ያደርጋል? ይነቅላል። እንደገና ሐሌወ ጸጋ ሐሌወ ኃጢአትን ኃጢአትን ማሰብን ነቅሎ መጣል የሚቻለው ምንም ማሰብ ጸጋን በማሰብ። እስኪ በሉ ጸጋን ማሰብ የሚቻለው ማንን በመውደድ ነው? እግዚአብሔርን በመውደድ። ጸጋውን አሁን ተመልከቱ። መነኩሴ የምንኩስናን ጸጋ ቢያውቀው ምንኩስናውን በዝሙት ሊጥለው ይችላል። በነገራችሁ ላይ ማለት እንደውና ለእናንተ ብቻ ተናግሬ ከምቀር ስለ ምንኩስናም ጥቂት ብናገር አይከፋችሁም? ይከፋችኋል? ሊከፋችሁም እናገራለሁ። ምንድን ነው የማንኛውም ሰው ነፍስ ስትሞት ስትሄድ ብትጸድቅም እንኳን መንገድ ላይ ትደነግጣለች። የመነኩሴ ነፍስ ግን መንገድ ላይ አትደነግጥ። ለምን ሲባል በምንኩስናዋ ክንፈ ጸጋ በጥፍት የመጠብቻቸው አጋንንትን ትሄዳለች። መጽደቁን ዝክር ዘክሮ መጽደቅ ይቻላል። መነኮሳት ግን አጋንንትን እየጸፏቸው እየረገጧቸው ይሄዳሉ። ለምን? በዚህ ዓለም ክርስቶስን መስለው ኑረዋልና፣ በፍጹም መስለውታልና። ተመልከቱ፣ አትርፈው ከአንድ በላይ የሰሩ ናቸው። እኔ ላለው አባቶቻችን እንደ ቁም ነገረኛ ልጅ ይችላል። ለነገሩ ቁም ነገረኛ ልጅ አታውቁም፣ ቁም ነገረኛ ስላልሆነ ከፋችሁ ግድ የለም ሊከፋችሁ፣ ነፍሳችሁን አይክፋት እንጂ ልጄ እንጨት ለቅመህ ና ይለዋል። እንጨት ለቅመህ ና በሉ። እንጨት እንግዲህ ገጠር እንጀራ የሚጋገር በምንድን ነው? በእንጨት ነው። የኤሌክትሪክ ምጣድ የለም። በእንጨት ለቅመህ ና ሲባል ምን ይላል ደግሞ ልጁ? አይ እናቴና አባቴ እኮ አይሆንለትም ብለው ነው እንጂ እንጨት ብቻ ያዘዙኝ፣ ለቤት መስሪያ ልጥ ልጬ ገመድ ፈትዬ ብመጣ አይከፋቸውም ብሎ ያልታዘዘውን ምን ጨምሮ ይዞ ይመጣል? ገመድ ይዞ ይመጣል። መነኮሳት ቁም ነገረኛ ልጆች ናቸው። እንዴት? እግዚአብሔር በአንድ ሚስት ተወስናችሁ፣ በአንድ ባል ተወስናችሁ፣ አስራት በኩራት አወጣችሁ፣ እንግዳ ተቀብላችሁ፣ ስጋውን ደግሞ ተቀብላችሁ ኑሩ እና ትድናላችሁ። ግን
አይሆንላቸውም ብሎ ነው እንጂ ንጽሕናችን ጠብቀን ብቻችን ብንኖርስ ጠልቶ ነው? መልአክ ብንመስለስ ከፍቶት ነው ብለው ከሕግ በላይ የሚኖሩ ናቸውና እነዚህ በዚህ ይመሰላሉ ይላል። አላቸው የላችሁ? በዚህ ምንኩስናን የወለደው ፍቅር ነው። እስቲ ፍቅር በሉ። ምንኩስናሰ ጥበበ ሕግ መሲሐዊት ይእቲ፣ ትዳርን የወለደው ፍቅር ነው። ምንኩስናሰ ጥበበ ሕግ መሲሐዊት ይእቲ። በአማርኛ ልተርጉምላችሁ። ምንኩስናሰ ጥበበ ሕግ መሲሐዊት ይእቲ። ምንኩስና ምንድን ነው ትለኝ እንደሆነ ምንኩስና ማለት የመሲሁ የክርስቶስ ጥበብ ወንጌል የወለደቻት የወንጌል ልጅ ናት። የወንጌል ልጅ ናት። የማን ልጅ ናት? ሕገ ምናኔ፣ ሕገ ትሕትና፣ ሕገ ፍቅር፣ ሕገ ትሩፋት፣ ሕገ መላእክት፣ ሕገ ንጽሕና፣ ሕገ ቅድስና፣ ሕገ መንኖ ጥሪት ማናት? ምንኩስና ናት ይላል። ይህን የወለደው ምንድን ነው? ረበን ናላችሁ። ስለዚህ ሀሌወ ጸጋ፣ ሀሌወ ጸጋ በሉ። ሀሌወ ኃጢአትን ይነቅላል። እሱ ብቻ አይደለም፣ ባለትዳሮች ባልየው በክርስቶስ መመሰሉን ሚስቲቱ በቤተ ክርስቲያን መመሰሏን ቢያውቁት ኑሮ በኃጢአታቸው በላይ ዝሙት ይሰራል? ክርስቶስ ሌላ ቤተ ክርስቲያን አለችው? ቤተ ክርስቲያን ሌላ ክርስቶስ አለ? የላትም። ይህን ጸጋ እስተመልከቱ፣ ተመልከቱ። እስመ ኃይለ መንፈስ ይሄይ ሕማማተ ሥጋ። ጸጋን ማሰብ ኃጢአትን ከማሰብ ያድናል። እስኪ በሉ አንድ ጊዜ ጸጋን ማሰብ ኃጢአትን ከማሰብ ያድናል። ከመብል መርጠን ሥጋውን ደሙን እንደምንመገብ ከመጠጥ መርጠን የክርስቶስን ደም እንደምንጠጣ ቢገባን ኑሮ በአፋችን ሰው በእውነት ቅጠል ይበላበታል፣ ጭስ ያጨስበታል። ስለዚህ ተመልከቱ፣ ፍቅር ከዚህ ሁሉ ያድናል። ያልኳችሁ ለምንድን ነው? ጸጋን የሚያስረሳው ክርስቶስን መርሳት። የክርስቶስን ፍቅር መርሳት ጸጋን ያስረሳል። ጸጋን መርሳት ኃጢአትን ለማስታወስ ስር ይጠቅማል። ለዲያብሎስ በር ይከፍትለታል። ጸጋችን ከመርሳት ይሰውረን። አሜን በሉ። ስትጾሙ ጾምን ተመልከቱ። ስትጾም የሚበላ አሳማ ይበላል? ይጾማል? ይጾማል? ጾማል? አህያስ ነው። በነገራችሁ ላይ እየሞተች ሁሉ የምትበላ እንስሳ አህያ ነው። እየሞተች እንዲሁ ግርም ነው የሚያደርገው ማምለክ። እየሞተች እየተንፈላገጠች እያለች ትበላለች። እየሞተች እዚያ ግን ጭድ ካለ ትበላለች። እኔ ባይኔ አይቻለሁ። አዛኝ እየሞተች የምትበላ እኛ እኮ እየሞት ነው የምንለው። እየሞት አይገባውም። በተለይ የከተማው ሰው እየሞተ ደም ግፊት እያለው ስኳር እያለ እየገደለው ይበላል። ደግሞ ያነሳ ሰው እየሞተ ይበላል። ስለዚህ ተመልከቱ፣ መላእክት ይበላሉ አይበሉ? ስለዚህ መጾም የመላእክ በሉ፣ መብላት የእንስሳት። ስለዚህ ስንጾም ሚካኤልና ገብርኤልን እንደምንመስል ብናውቀው ኑሮ ጸጋችን ብናስብ እንጀራ እናስባለን? ይሁንላችሁ፣ ጸጋን ማሰብ ኃጢአትን ከማሰብ ያድናል። ይጠብቀን መድኃኒዓለም። እንጨርሰው። ከዚያ ምን አለ? ክርስቶስን የሚወድባት ፍቅር በልቡናው ተስላበታለችና አለ ፊቱ ይነዳል ይቃጠላል። ቅዱስ ጎርጎርዮስ ቅዳሴ ሲቀድስ ከመቅደሱ ላይ ከመሰዊያው ላይ ከመንበሩ ላይ ሀበነ ንበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ቅርስ ፎራ ብሎ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃንና በበግ አምሳል መጥቶ ከመንበሩ ላይ ይታያል። ያን ጊዜ ሲፈትተው የካህኑ ጣት በመለኮት ደም ተታሎ ያየዋል። ያንን አይቶ ጌታዬ ጌታዬ ለእኔ ብለህ ተፈተትክን ብሎ አቅፎት ሲያለቅስ ቅዳሴው ረዝሞ መሽቶ ሰው ሁሉ ቁሞ ይጠብቀዋል። ሲወጣ ፊቱ በእሳት የተቃጠለ መስሎ ይወጣ ነበረ። ለምን? በፍቅሩ ይነዳልና። በፍቅሩ ይነዳልና በሉ፣ በፍቅሩ ይነዳልና። በፍቅሩ ስለሚነድ መቆም አይታወቀው፣ መቸገሩ አይታወቀው። አባታችን ኢትዮጵያዊ ጻድቅ አባ በጸሎተ ሚካኤል ቅዳሴ ሲቀድሱ ጊንጥ መታ ነደፈቻቸው። ቅዳሴው እስኪያበቃ ድረስ ጊንጢቱ ከሳቸው ላይ እንደተተከለች ቆየች። ሳያውቁት ቅዳሴው አልቆ አቁመው ሲጨርሱ ወደው። ተመልከቱ፣ ፍቅር ጊንጥ የለ፣ እባብ የለ፣ ቆር የለ፣ ፍቅር የማያስረሳው የለ። ክርስቶስን መውደድ እንኳን ኃጢአትን ቆርን ያስረሳል፣ እባብን ያስረሳል፣
መርዝን ያስነሳል። ሁሉንም ምንም ልታደርጉኝ አትችሉም። ምንም የሚያዩት ክርስቶስን እንጂ መንኮራኩሩን አይደለም። ቅዱስ ጊዮርጊስ 40 ቀን የተዘጋጀውን መንኮራኩር እሱን ለመፍጨት የተዘጋጀው መንኮራኩር 40 ቀን የፈጀው። በቅዱስ ጊዮርጊስ መንኮራኩር 40 ቀን ባዘጋጁ ሰዎች ተንኮል እንደነቃለን እንጂ 40 ዓመት 50 ዓመት የቤተክርስቲያን ለማጥፋት የሚማከሩም አለ። ዙሮ ዙሮ ግን አይሆንላቸውም። ታዲያ ተመልከቱ፣ 40 ቀን ተመክሮ መንኮራኩሩ ላይ ቀረብ አለ። እንግዲህ ጊዮርጊስ ምረት ወይ ክርስቶስን መርጠ መሞት ወይ ደግሞ ጣዖትን መርጠ መዳን አለ። ከዚህማ እንዲሁ ወጣ ይሆን አለ። በህሊናው ተፈተነ አለ። ወዲያው መጣለትና ሐሳብ ወፎኑ እየሄድ ከመተሰቅለ አምላኬ ክርስቶስ እንደተሰቀለ ለምን አላስብም አለና እሱ እንኳን ለማይጠቀምበት መከራ ተሰቅሏል። እኔም አክሊል ለማገኝበት መከራ እንዴት አልጸናም? በዚያውስ ላይ አምላኬ ክርስቶስ ቢሰቀል ድል አድርጎት ተነሳ እንጂ ሙቶ ቀረ። የት ሙቼ እቀራለሁ? እገባል። ሐሳቡን ደውት የክርስቶስ መስቀል መንኮራኩርን ያስንቃል። መንኮራኩርን ለመናቅ ጉልበት የሚሰጠው የመድኃኔዓለም መስቀል እሱ እንደተሰቀለ ስናየው ኦሪየንት መንኮራኩር የለ ገጀራ የለ አሽቀጥረን ንቀነው እንድንገባበት ያደርጋል። ክርስቲያኖች መከራን ገፍተውበት እንጂ ሸሽተው አሸንፉት። እኛ መከራን የምናሸንፈው ገብተንበት ነው እንጂ እያወጣለው ቅዱስ አይጓጉ እማምናክል ሞቱ ማይቀርላት የባስ ክርስቶስ ታጡታለች። ሩጥ ክርስቶስ መከራን እናታችን ቅድስት እየሩጣ ሞከረችው። ባይሆን ይሄን አንድ ልጅ እንደ ባተርፈው ብላ ገጀራ ወደሌለበት ሀገር ብትሰጥ እዚያ ያዶ ጠበቃት። መስፍኑ ጠበቃት። እሳቱ ነደቀ። ድምፅ አለ ጼፍ ከመነጎድጓደ ክረምት ፈጣ ሁልቅ እንደበር ተሰማ። ሸሻለች። ሕፃኑ ቅዱስ ቂርቆስ ነይ እንግባል። ምክንያቱም መከራ ሲገቡበት ነው የሚጠፋ። ነይ እንግባልና ገባ ሲሉበት ቅዱስ ገብርኤል መጣና እንደው ቀዘቀዘ። ስለዚህ እግዚአብሔር ሰው መከራ ክርስቲያኖች መከራ ሲገቡበት ያጠፉታል፣ ሲሸሹት ያጠፋቸዋል። ሰምታችሁኛል? ሲሸሹት ምን ያደርጋቸዋል? ሲገቡበት ምን ያደርጉታል? ያጠፉታል። ሰለስቱ ደቂቅ ቢሸሹ ኑሮ ይጠፉ ነበር። ስለገቡበት ግን እሳቱ ጠፋ። ስንገባበት ይጠፋል፣ ስንሸሸው ያጠፋናል። መፍትሄውና ነገሩ ይሄ ነው። አያችሁ፣ ነገር ተገለበጡ። አሁን ለሰው ሁሉ ነግረው እንዲውና አይደል እሳት እንዳይበላ የሚዳርግ ክርስቲያን ነኝ እሳት እንዳይበላ የሚዳርግ ሲለኝ እሳቱ ገባ ብለው የጅል ነው መሰሉ ይሄድ። ስለዚህ ምን አለ በዚህ ስንፍና ምን ይበላል ያልቃል በሉ እንጂ ይህ ጅሉ ነው የሚለኝ። እሱ ጅልነት ነው የሚመስለው። እነ ቅዱስ ቂርቆስ ግን ጥበባቸው። ስለዚህ ለሰማዕታት ጥበባቸው፣ ለነቢያት ጥበባቸው፣ ለሐዋርያት ጥበባቸው የክርስቶስ ጥበቡ የሆነ እንደዚህ ስንፍና የሚቆጥራል። ለተጋድሎ ያብቃን። አሜን በሉ እንጂ አሜን በሉ። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ እንጨርሰው። ከዚያ ምን አለ? ወይስ የስን እምኔሁ ፍርሃት ወኀፍረት። የክርስቶስ ፍቅር በልቡናው የተሳለበት ሰው ምን ጥቅም ያገኛል ብትለኝ አለ ፍርሃትና ኀፍረት ይርቅለታል። አንድ ጊዜ በሉ ፍርሃትና ምንድን? ፍርሃትና ኀፍረት። ፍርሃት ይርቅለታል። ምንድን ነው የምታረጉኝ? ምክንያቱም ጌታዬ እንዲህ ብሎኛል ይላል። ጌታዬ እንዲህ ብሎኛል ኢትፍርህዎሙ እለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉከ ይሎታል። ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን መግደል አይቻላችሁም። ወባሕቱ ፍርህዎ ለዘይግ ተመልከቱ። ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለው ይልቁንስ ክርስቶስን ፍሩት። እስኪ በሉ ይልቁንስ በሉ ማንን ፍሩት? ክርስቶስን ፍሩን። ሥጋችሁን የሚገድሉትን ምን አትበሉ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር